መንገድ አምርተዋል ማለት ነው። መጨረሻው ይሄ ባይሆን ጥሩ ነበር፣ እኔም ደስተኛ ሆን ነበረ። ግን ደግሞ ያው እንግዲህ መጨረሻው እንደዚህ እንዲሆን ተፈቅዷል ማለት ነው። ስለዚህ እንግዲህ ምንም ማድረግ አልችልም። እኔ በበኩሌ ምላችሁ እንዴት እንደዚህ ትይቻለሽ ካላችሁ ይሄ ኦልሬዲ ሊሆን የተፈቀደ ነገር ነው ብዬ ነው ማስበው እና ባይሆን ጥሩ ነበረ፣ ግን ደግሞ ኦልሬዲ ሆኗል። ሰላም ውድና የተከበራችሁ አድማጭ ተመልካቾቼ፣ ቤተሰቦቼ፣ ጓደኞቼ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ በዚህ ተረፍ ይበልልኝ። በየትኛውም ዓለም ክልል ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ለጥምቀት ማለቴ ለመስቀል ለብርሃነ መስቀሉ ከሰላም በጤና በፍቅር አደረሳችሁ አደረሰን። እንግዲህ ጥምቀት እያልሆነ ነው ያደርሰናል ነው እንግዲህ ለዛም ማለት ነውና እግዚአብሔር ለሀገራችን ሰላምና ፍቅሩን አንድነቱን መድኃኒዓለም ይላክላችሁ እያልኩ እንግዲህ ቪዲዮን ግን ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱ ማለት ነው። ስለዚህ ይዤላችሁ የመጣሁት ስለ ሩታና ስለ አብርሽ ነው። ያው እንግዲህ ሩታና አብርሽ እየተደረገ ያለውና እየተካሄደው ያለው ድርጊት በጣም በሚያሳዝንና በሚያስጠላ ሁኔታ እየተደረገ ይገኛል ማለት ነው። እንግዲህ ሩታ በዚህ ልክ ባይሄድ ደስ ይለኝ ነበር። ሆኖም እንግዲህ እግዚአብሔር አልፈቀደውም። ያው የሚያደርጋቸው ድርጊቶች ጥሩ አይደለም እያለሽ እንግዲህ ትናንት ያው ቃል ላመጣ ብላ ገብታ ያየሽው ነገር በጣም ያስጠላል። ሄርሜላ አብረው አጠገቡ ቁጭ ብላ ምናምን እና ያው አንዴ ምን አለ መሰላችሁ የምትጠሉት ሰው ደጋግሞ ስታዩት በጣም ትናደዳላችሁና የጸቡ መነሾ ድርጊትም ሰውን ስላደረገሻት በጣም ነው ተናዳ እንግዲህ ወደ ውስጥ ገብታ እቃዋን አውጥታ ልትሄድ የቻለችው። ከዛም ከቤተሰብ ሄዳለው ምናምን አልመለስም እያለች ነበር። ስለዚህ ከአዲስ አበባም ሄዳ ቡታጅራ እንግዲህ ከማርክ ጋር ቪዲዮ ሰርታ ነበር። በዚህ ልክ ባይሄዱ ደስ ይለኝ ነበር፣ ግን ነገሮች ሁሉ እየጠነከሩና እየበረቱ ነው የሄዱ እና በጣም ነው የከፋይ ያዘንኩት እያለች እንግዲህ በእንባ የታጀበ ስታለቅስ ነበረ። አንዳንዴ ለምን እንደሆነ አላውቅም፣ ብቻ ሴት ልጅ ሆነን በሴት ልጅ ላይ ባንጫወት እንደዚህ ያለ ነገር ጥሩ ነው። ትዳር ካለው ወንድ ጋር ከምንንጠለጠል ትዳር የሌለው ወንድ አልጠፋም እና አንዳንዴ ብቻ እኔ ከባድ ነው። ብቻ በእውነት እኔ ልቤን የሰበረሽ ሩታ አንደኛ ስሜቷ የእርግዝና ነው፣ ሁለተኛ ገና በካር ናት። ሌላም ስላልወለደሽ የእርግዝናው ይቀያየርበታል። ከዛ ከጎኗ ሰው መሆን ያስፈልጋል እና ለምን እንደሆነ አላውቅም 2017 ሁሌ በጸብ ሁሌ በለቅሶ ነው እንግዲህ የካራሙት ማለት ነው። ብሎ እንግዲህ የመጨረሻቸው ሆነ መሰለኝ። እግዚአብሔር አምላክ አንድ ያድርጋቸው። በጣም ነው የሚያስጠላው። አስባችሁታል? ተዋዳችሁ ተፋቅራችሁ የምትዋደዱት ተፋቀሩ ሌላ ሰው ለመልመድ በጣም ከባድ ነው። አብርሽም ያለበት ሁኔታ በጣም ነው ከብዶት ያል እያለቀሰ ነው፣ እየተከዘ ነው፣ የተለያየ ነገር እያደረገ በስሜት እንግዲህ ለሱም እግዚአብሔር አምላክ ይሁነው። ያው አጋጣሚ ትናንት ሲያዩት በጣም የደነገጡት እና ያው እንግዲህ ሩታም ተናዳ ጉረበሽኳችሁ እንዴ ምናምን ይቅርታ ብላችሁ ነው እንግዲህ ሾፍ አድርጋ እቃውን ይዛ ልትወጣ እየቻለችው። ብቻ እግዚአብሔር አንድ ያርጋችሁ፣ በእውነት መድኃኒዓለም አንድ ያርጋችሁ ነው የምንል። ሌላ የምንለው ነገር የለም። ባትለያዩና ልጃችሁን ብታሳድጉ መልካም ነው። ሩታ እንግዲህ ያው ማርክም ቢለምናት ቢያረጋት ቢሰራትም ቢብሏል እንግዲህ ወይም ትልቅ ሰው ገብቶ ካልሆነ በስተቀር ሩታሽ የምትል አይመስለኝም ማለት ነው። ሄርሜላ ደግሞ እንግዲህ ማስጠንቀቂያ የሩታ እህትም እየሰጠሻት ነው።
የአብረሽውን እህትም እየሰጧት ነው። ሄርሜላ ደግሞ እንግዲህ የመጣ ይምጣ ብላ እንግዲህ ከአብረሽ ጎን ሆናለች ማለት ነው። አንዳንዴ አብራችሁ ሆናችሁ ማለት ሌላ ነገር ተፈጠረ ማለት አይደለም። ግዴታ በፍቅረኝነት አይደለም ሰው የሚቀራረበውና አንዳንዴ ሩታም ብታገናዝቢ መልካም ነው። እንደኔ እንደተረዳሁት ከአብረሽም ጥፋት እንዳለ ከሩታም ጥፋት እንዳለ ነው የሚታየኝ። እንግዲህ እናንተስ ምን ትላላችሁ? ከማንኛው ነው ጥፋተኛ?